ክብረ በዓልን ተገና አድርጎ የተንቀሳቀሰው የአገዛዙ ጦር በደፈጣ ተመታ። በመንዝ አውራጃ መንዝላሎ ምድር ሃይማኖታዊ በዓላትን ተገና አድርጎ በተንቀሳቀሰው የ104ኛ አየር ወለድ ክፍለ ጦር ላይ የተቀናጀ ጥቃት ተፈጽሟል። ወዲህ ደግሞ ብአዴን በዳቦ ፖለቲከኞቹ በኩል ህዝብ እየሰበሰበ ማስፈራራቱን ቀጥሏል። በሸዋ ጠቅላይ ግዛት መንዝ አውራጃ በመንዝላሎ ምድር በወገሬ ከተማ የከተመው የብልጽግናው ሰራዊት በዛሬው ዕለት በህዝበ ክርስቲያኑ ዘንድ በድምቀት የሚከበረውን የወይን አምባ ቅዱስ ገብርኤል ክብረ በዓልን ተገን በማድረግ ከሌሊቱ 11 ሰዓት ላይ በመንቀሳቀስ ላይ ያለ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ አፄ አምደ ጽዮን ኮር አካል የሆነው ምኒልክ ክፍለ ጦር የሰራዊት አባላትና በቀጠናው በሚገኙት በአርበኞች ጦር ሰራዊት በተጣለው የደፈጣ ጥቃት አየር ወለድ ሰራዊቱ ጉዳት ማስተናገዱ ታውቋል። መረጃው ቀድሞ የደረሳቸው የምኒልክ ክፍለ ጦር አባላት ጦሲ ኮረብታ፣ አረቆ ሚካኤል እና ብረት ቀተራ የተባሉ 3 ስትራቴጂክ ቦታዎችን ቀድመው ይዘው በጣሉት በዚህ ደፈጣ የተሳካ ጥቃት ፈጽመው አየር ወለድ ኃይሉ ላይ ከፍተኛ ጉዳት ማድረሳቸውን ኮሩ አረጋግጧል። ይህ በእንዲህ እንዳለ በብአዴን በኩል ፋኖን ድጋፍ የማሳጣት ዘመቻው ከመለማመጥና ህዝብን ከመዋሸት አልፎ ህዝብን ወደ ማስፈራራት ከፍ ብሏል። ከሰሞኑ ይፋት ቀጠና ጥቁር አስፋልት ተከትለው ህዝብን የማስፈራራት ስብሰባ ያደረጉት የዞንና የወረዳ ካድሬዎች ከአገዛዙ ጥምር ጦር ከፍተኛ አመራሮች ጋር በመሆን በመሩት ስብሰባ ህዝብ ሲያስፈራሩ ተስተውለዋል። የዞኑ አስተዳዳሪ ነኝ በሚለው ኤልያስ አበበ በተገኘበት በዚህ ስብሰባ ከእንግዲህ አንድ አመራር ቢሞትብን የፋኖ ቤተሰቦች የሆኑትን ሁሉ እንመታለን፣ ልጆቻችሁን ካላመጣችሁ ጉዳያችን ከናንተ ጋር ነው የሚል ማስፈራራትና ዛቻ የተሞላበት ቃል እንመራዋለን በሚሉት ህዝብ ፊት ቆመው ተናግረዋል። የዞኑና የወረዳው ካድሬ በፋኖ የከተማ ውስጥ ጥቃት ጭንቅ ውስጥ መግባታቸውን ጥሩ አድርገው በአንደበታቸው ቢመሰክሩትም ህዝብ ሰብስበው ይህን ማለታቸው ግን ብአዴን ከየት ወዴት ያስብላል። ታዲያ በዚህ ንግግራቸው ከሰሞኑ በኤፍራታና ግድም ቀጠና በሚገኙ የፋኖ ቤተሰቦች ላይ በፈጸሙት አፈና ማህበረሰቡ ላይ በፈጠሩት ሽብር ጸረ ህዝብነታቸውን በተግባር አሳይተዋል። ይሁን እንጂ ህዝብን አስፈራርቶና አንበርክኮ ገዝቶ በስልጣን ላይ ለመቆየት የሚደረግ እንቅስቃሴ የስልጣን ጀንበር ስትጠልቅ መጨረሻው ህዝብ እጅ ላይ መውደቅ መሆኑን ብአዴን ሊያስበው እንዳልፈለገ በየመድረኩ በተደጋጋሚ አሳይተዋል።